ማለዳ የአያጅቦ ሳቅ። ከዕለታት አንድ ቀን አያጅቦ በጫካ ውስጥ እየተሽከረከረ ሳለ ከጥንት ጓደኛው ጥንቸል ጋር ተገናኘ። ወዳጄ ጥንቸል፣ ምን የምትነግሪኝ አዲስ ወሬ ያለሽ? ብሎ ጠየቃት። ጥንቸልም ትንሽ ሳቅ አለችና ይገርምሃል፣ አሁን መንገድ ላይ የመጣ አንድ በጣም የሚያስደንቅ እንስሳ አየሁ አለችው። አያጅቦ ምን አይነት የእግር ጥፍሮችስ አሉት? ሲል ጠየቃት። አይ የለውም፣ እግሮቹ ልክ እንደ ባህር ዛፍ ቅርንጫፍ ዘርዘር ያሉ ናቸው ብላ መለሰች። ጅቡም በፍጥነት ወይየው ጉዴ፣ መልኩስ ምን ይመስላል? ብሎ ሲጠይቃት ጥንቸልም ምን ነው አያጅቦ፣ ፈራ እንዴ? መልኩንማ እንደፈለገ መለዋወጥ ይችላል። ቢፈልግ ቀይ፣ ቢፈልግ ቢጫ፣ ቢፈልግ ጥቁር መሆን ይችላል። ጅቡም ደንግጦ አይኖቹን በማፍጠት አይኖቹስ የእኛን አይኖች ይመስላሉ? ብሎ ጠየቃት። ጥንቸልም አይ ወዳጄ፣ ፈጽሞ አይመስሉም። አይኖቹ አንዱ ወደፊት ሲመለከትለት፣ አንዱ ደግሞ ከኋላ ያለውን ነገር ያሳየዋል። የሚገርም ፍጥረት ነው ብታይ። ለአያጅቦ ይህ ከልክ በላይ ነበርና በማለት በሳቅ ፈነዳ። ከዚያን ጊዜ ወዲህ አያጅቦ ጥንቸል የነገረችው ነገር ትዝ እያለው ማታ ቁጭ ብሎ ይስቃል። ልጆችዬ፣ ለመሆኑ ጥንቸል ለአያጅቦ የነገረችው እንስሳ ምን እንደሆነ ታውቃላችሁ? እስቲ የሚያውቅ ጎበዝ ልጅ ኮሜንት ላይ መልሱን ያስቀምጥልኝ። እኔ ደግሞ በቀጣዩ ተረታችን ላይ መልሱን ይዤላችሁ እመጣለሁ። ተረቴን መልሱ ጻፈኝ በሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ሼር በማድረግ ያብሱ። እወዳችኋለሁ። ባይ